ናፍቆትሽ ገደለኝ ብቅ በይ ከሚሴ በራየው ቀሚሷ ውበት ተጎናጽፋ አይኔ እሷ ላይ አርፎ እንደ መሄድ አይሆን መመለስ ይከብዳል ይረፍዳል ማን እንዳስቀመጡት እኔ የምለው ጋይስ ኢትዮጵያ ውስጥ መንግስት የለም እንዴ? አረ የመንግስት ያለቅ እያላችሁ ስትጮሁ የነበራችሁ ማለት ነው። እነዛ ሰፈሮች ዛሬ የት ናችሁ? ለአዶናይ ጊዜ መንግስት የለም እንዴ በኢትዮጵያ ላይ ስትላል ነበር። እና መንግስት የለም ቡታጅራ ላይ ይሄን ልጅ የሚያሳስርልን። አረ ፍትህ ለሴቶች። የምር ሴቶች እኮ ተደፈርን እናንተ። ይሄ ልጅ እኮ 6ኛ ሴት ነው ይዞ የመጣው ማለት ነው። እግዚአብሔር ሆይ ትዕግስትን ስጠኝ። ሁሉንም ደግሞ ካልቀመሰ ቢሞት እነሱ ካላደረጋቸው ቢሞት አይለቃቸው። ሆነች ለመናገር ማለት ነው። ቆይ አንተ ማለት ነው አንተ ምን አይነት ስርዓተ ቢስ የሆነ ቤተሰብ ያሳልፍ ደግሞ ጋሽዬ እንደዚህ አምሮባቸው ወፍረው ምናምን ነገር ያደረሰት ነገር ይጠብቅበት አባትህንና ለምንድን ነው እሱ እንደ ኤፍሬም አባት ሀይ ማለት ያቃታቸው? ቤተሰቦች ማለት ነው። ምንድን ነው ሴቶቹን እንደዚህ ሴቶቹን ደግሞ ራሳቸውን አርክሳችሁ ምርጫ ለሚቀርቡበት ምክንያት ምንድን ነው ችግራችሁ? ምንድን ነው ጋይስ? ሁላችሁም ማለት ነው ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ግን የምር ማለት ነው እንዳንድ ሴት ልጅ ሁለቱም እጅግ በጣም ነው ያሳዘኑኝ ማለት ነው። ነገር ግን ምርጫ ላይ እንደዚህ ራሳቸውን አዋርዶ መምጣታቸው ደግሞ እኔ ራሴ ነው ልጅ ነኝ ስትል አልነበረ እንደ ለትዳር እኮ አልደረኩም ስትል ነበረ። ታዲያ አሁን ለትዳር መድረስ ግን ናፍቆትሽ ገደለኝ ብቅ በይ ከሚሴ በራየው ቀሚሷ ውበት ተጎናጽፋ አይኔ እሷ ላይ አርፎ እንደ መሄድ አይሆን መመለስ ይከብዳል ይረፍዳል ማን እንዳስቀመጡት ካሰቡት ይገኛል ይረፍዳል ሲርቅ ሊናፍቁት ችል ያሉትን ወዳጅ ይረፍዳል የቆረጠ ለታ ይገኝ በማላጅ እንደ መሄድ አይሆን መመለስ ይከብዳል ይረፍዳል ማን እንዳስቀመጡት ናፍቆትሽ ገደለኝ ብቅ በይ ከሚሴ በራየው ቀሚሷ ውበት ተጎናጽፋ አይኔ እሷ ላይ አርፎ እና እግዚአብሔርም ማለት ነው አንዳንድ ጊዜ ሴቶቹ የምር ማለት ነው ይሄ ልጅ በብዙ ነገር እየጎዳችሁ እየበደላችሁ ነው ያለውና ካላስተውት በቃ ያለሱ መኖር አንችልም ምንድነው እሱ ብላችሁ ራሳችሁን ዘራፍ አባገነን የምትለው የምር እንደዚህ አሽቃብቶ መጨረሻ ላይ ፍቅር አስይዟችሁ እንግዲህ